ቪዲዮ ኤዲቲንግ በካፕከት በዚህ ቪዲዮ እንዴት አድርጋችሁ ካፕከትን በመጠቀም አሪፍ የሆኑ ቪዲዮዎችን ኤዲት ማድረግ እንደምትችሉ አሳያችኋለሁኝ። ካፕከት እንደሚታወቀው እንግዲህ ከዓለማችን አሁን ላይ በጣም አሪፍ ኤዲቲንግ ከሚያደርጉ ወይንም ደግሞ አሪፍ ኤዲት ከሚያደርጉ አፕሊኬሽኖች ውስጥ አንደኛው ነው። ስለዚህ እንግዲህ እናንተ ስለዚህ አፕሊኬሽን ደግሞ እውቀቱ ከሌላችሁ እንዴት አድርጋችሁ ኤዲት ማድረግ እንደምትችሉ እንዲሁም ደግሞ መሰረታዊ የሆነ የኤዲቲንግ ስኪል ታያላችሁ ማለት ነው። ስለዚህ ቪዲዮን ላይክ አድርጉት፣ እንዲሁም ደግሞ ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ ማለት ነው። ስለዚህ ካፕከት እንግዲህ በሁለት መልኩ አለ፣ በደስክቶፕ ወይንም ደግሞ በላፕቶፕ እንዲሁም ደግሞ በስልካችሁ ማውረድ ትችላላችሁ። ስለዚህ ማሳያችሁ እኔ በስልካችሁ ይሆናል ማለት ነው። በመጀመሪያ እንግዲህ ከፕሌይ ስቶር ላይ አፕዴትድ የሆነ ካፕከት ማውረድ ይኖርባችኋል። እኔ ኦልሬዲ አውርጄዋለሁኝ። አፕዴትም ካስፈለጋችሁ አፕዴት አድርጉት። እኔ ኦልሬዲ ስላወረድኩትና አፕዴት ስለማያስፈልገኝ ወደ ካፕከት እገባለሁ ማለት ነው። ካፕከት እንግዲህ ስትገቡ እንደዚህ ነው የሚያመጣላችሁ። ፐርሚሽኖች፣ ፈቃዶች፣ የተለያዩ ነገሮች ሊያመጣላችሁ ይችላል። ስለዚህ መጀመሪያ እዚህ ጋር እንደገባችሁ ማድረግ ያለባችሁ ነገር ምንድን ነው? ምንም ፕሮጀክት ከመጀመራችሁ በፊት እዚች ሴቲንጓ ላይ ከተገቡና እዚህ ጋር መታችሁ ይቺ አድ ዲፋልት ኤንዲንግ የምትለዋን ይችን ኦፍ አድርጓት፣ ወይንም ደግሞ እዚህ ጋር ዲስካርድ የምትሉ ነክታችሁ አጥፏት ማለት ነው። ይህ እንግዲህ ቪዲዮችሁ መጨረሻ ላይ ዋተርማርክ እንዳይትገባ ይጠቅማችኋል ማለት ነው። ከዚያ በኋላ አሁን እንግዲህ ያዘጋጃችሁት ቪዲዮዎች ሊኖሩ ይችላሉ። ስለዚህ እኔ ለዚህ ኤዲቲንግ ብዬ ያዘጋጀሁት ቪዲዮ አለ። ስለዚህ ያንን ፕሮጀክት ለማስገባት እዚህ ጋር ኒው ቪዲዮ የሚል አለ። ይህንን እጫናለሁኝ። ከዛም በኋላ ቪዲዮዎቻችሁን እዚህ ጋር መርጣችሁ ታስገባላችሁ ማለት ነው። እንግዲህ ኤዲት የምታደርጉት ደግሞ በተለያዩ ቪዲዮዎች ሊሆኑ ይችላሉ። ስለዚህ እኔ አሁን ኤዲት የማደርገው ስክሪን ሪከርድ የተደረገ ቪዲዮ ስለሆነ እዚህ ጋር መርጥና እዚች ጋር ከፈለጋችሁ ኤችዲ የምትለዋን ኦን ማድረግ ትችላላችሁ። ከዚያ በኋላ አድ ታደርጋላችሁ ማለት ነው። ከዚያም እንደዚህ ይገባላችኋል። ስለዚህ ያው እዚህ ጋር ከገባ በኋላ የመጀመሪያ ስራ የሚሆነው እዚህ ጋር ምንድነው? እዚህ ጋር የተለያዩ ነገሮች ይኖራሉ። ስለዚህ የመጀመሪያ ስራችሁ የሚሆነው ወደዚህ ወደ መጨረሻው ላይ መጣችሁ አስፔክት ሬሾ የሚለውን ይሄንን በመንካት ለምንድን ነው ቪዲዮን የምትሰሩት? ለቲክታክ ከሆነ እዚህ ጋር የቲክታክ ምልክት ያለችበት ወይም ደግሞ 9:16 የሆነውን ትመርጣላችሁ። እንዲሁም ደግሞ ለዩቲዩብ ከሆነ እዚህ ጋር 16:9 የሚለውን ትመርጣላችሁ። ለኢንስታግራም፣ ለዩቲዩብ እንዲሁም ደግሞ በሌላ ፎርም አለ 4:3 የሆነ ማለት ነው። ስለዚህ በየትኛው አማራጭ ነው የምትሰሩት እዚህ ጋር ትመርጣላችሁ ማለት ነው። ስለዚህ እኔ ለቲክታክ ስለሆነ ለቲክታክ እንደዚህ አድርጌ እመርጣለሁ ማለት ነው። ከዚያም በኋላ ወይም ደግሞ ለዩቲዩብ ከሆነ እንደዚህ አድርጌ የራይት ምልክቷን ተጭኜ እመርጣለሁ ማለት ነው። ከዚያ በኋላ አሁን እንግዲህ ራው የሆነ ቪዲዮ ምንም ነገር አልተጨመረበትም። እንደምትመለከቱም የ22 ሰከንድ ነው። ይቺ ዲፋልት ኢንዲንግ የምትለውም እዚህ ጋር የለችም ማለት ነው። እንግዲህ መጨመር ከፈለጋችሁ አድ ብላችሁ መጨመር ትችላላችሁ። ይሄ ስለማያስፈልጋችሁ ጀስት አጥፉት ማለት ነው። ከዚያ በኋላ አሁን እንግዲህ ምንድን ነው የሚያስፈልገን? እኔ ለዚህ ቪዲዮ ኤዲት የመጀመሪያው ነገር ፎንቶች ያስፈልጉናል፣ እንዲሁም ደግሞ ባክግራውንድ ያስፈልገናል እዚህ ጋር። ከዚያም በኋላ የስክሪን ፍሬም ያስፈልገናል፣ እንዲሁም ደግሞ ድምፁ ኢንሃንስ መደረግ አለበት። ስለዚህ እነሱን የምናገኛቸው የት ላይ ነው? የመጀመሪያው ይሄንን እዚህ ጋር አንድ ጊዜ ስትነኩት ይህንን ያስገባችሁትን ቪዲዮ ብቻ ኤዲት የምታደርጉ የተለያዩ ነገሮች ይከፈታሉ። የመጀመሪያው ስፕሊት የሚለው ነው። ይህ ስፕሊት ማለት እንደዚህ ወደዚህ ወደ ጎን በማንቀሳቀስ ይህንን እዚህ ጋር ስታንቀሳቀሱት እንደዚህ ያደርግላችኋል። እንዲሁም ደግሞ ሁለት ጣታችሁን በመጠቀም እንደዚህ ስታደርጉ ዙም ኢን ዙም አውት ማድረግ ትችላላችሁ ማለት ነው። ስለዚህ አሁን ለምሳሌ የተቆራረጠ ፓርት ካለ የማትፈልጉት ነገር ካለ እዚህ ጋር ስፕሊት የሚለውን ነክታችሁ ቆርጣችሁ መውጣት ትችላላችሁ ማለት ነው። ስለዚህ ከዚያ በኋላ እንደገና ደግሞ እዚህ ጋር ቮሊዩም የሚለው የዚህ ድምፁን እስከ ምን ያህል ድረስ መጨመር ትችላላችሁ። ከዚያም በኋላ ባክግራውንድ ደግሞ ድምፁን ኢንሃንስ ማድረግ ከፈለጋችሁ ይቺን ነገር ኦን ማድረግ ትችላላችሁ ማለት ነው። ስለዚህ እኔ አሁን ማድረግ የምፈልገው ነገር የመጀመሪያው ስራ ባክግራውንድ መጨመር ነው። ስለዚህ እዚህ ጋር ይሄኛው እንዳለ ወደ ታች ወርድና እዚህ ጋር ይኸው ባክግራውንድ የሚለውን መርጥና እዚህ ጋር ሶስት ነገሮች አሉ። የመጀመሪያው ከለር ነው። ቀለሞችን ብቻ ማስገባት የምትፈልጉ ከሆነ እንደዚህ አይነት ቀለሞች ማስገባት የምትፈልጉ ከሆነ ብቻ ነው ይሄን የምትጠቀሙት። ወይንም ደግሞ ከስልካችሁ ጋላሪዎች ላይ ያሉ ኢሜጆችን ማስገባት የምትፈልጉ ከሆነ እንዲሁም ደግሞ የካፕከት የራሳቸው አሉ እዚህ ጋር መምረጥ ትችላላችሁ። ስለዚህ ከስልካችሁ ጋላሪ ላይ መምረጥ የምትፈልጉ ከሆነ ይችን የፕላስ ምልክቷን ነክታችሁ ማስገባት ትችላላችሁ። እኔ ጀስት ይሄንን ላሁን እዚህ ጋር ያለውን ይሄኛውን እንጠቀመዋለሁ ወይንም ይሄኛውን እንጠቀመዋለን ማለት ነው። ከዛ ራይት እንላለን። ባክግራውንዱ እንደምትመለከቱት እንደዚህ ይቀየርልናል። ከዚያም በኋላ ሌላ የሚቀረን ነገር ምንድን ነው? እንግዲህ ቴክስት ነው። ቴክስት ደግሞ እንደምትመለከቱት ፎንቶች ያስፈልጉናል። የአማርኛ ቴክስት እዚህ ላይ ስለምናስገባ ፎንት ያስፈልገናል። እሱንም የምታደርጉት እዚህ ጋር ቴክስት የሚለውን ከነካችሁ በኋላ እዚች ጋር ማለት ነው አድ ቴክስት የሚል ነገር አለ። ይሄንን ትነኩና እዚህ ጋር የፈለጋችሁትን ነገር ትጽፋላችሁ ማለት ነው። ለምሳሌ እኔ ሰብስክራይብ ብዬ መጻፍ እችላለሁኝ ወይንም ደግሞ ተሰብስቦ ምናምን የሆነ እዚህ ጋር የሆነ የሚመጣልኝ አንድ ነገር እንጽፍ። ለምሳሌ
አማርኛ ብለን እንጻፍ ማለት ነው። አማርኛ ብዬ ከጻፍኩኝ በኋላ እንደምትመለከቱ ይሄ ፎንቱ ደስ አይልም። ስለዚህ መጀመሪያ ፎንቱ መቀየር አለበት። ስለዚህ ፎንቱን ለመቀየር ፎንት የሚለው ውስጥ ተገቡና እዚህ ጋር ካፕከት ያመርጣላችሁ ፎንቶች አሉ። እኔ ግን መመክራችሁ ደግሞ የራሳችሁን ፎንት እንድታስገቡ ነው። ወደ መጨረሻው ጋር ሄዳችሁ እዚህ ጋር ማይ ፎንት የሚለው ነገር ትመርጣላችሁ ማለት ነው። እኔ እዚህ ጋር ፎንት ስላስገባው ነው መጀመሪያ የመጣው። ስለዚህ ማይ ፎንት የሚለው ላይ ትገቡና አድ ታደርጋላችሁ ማለት ነው። ያንን ፎንት ደግሞ ቴሌግራም ቻናሌ ላይ ሀገሬ ቴክስ ላይ ማግኘት ትችላላችሁ። ፎንቱን ኤክስትራክት አድርጋችሁ አድ የሚለውን ትነኩና ጋላሪው ካለበት ላይ እንደዚህ ወይም ደግሞ ፋይላችሁ ካለበት ላይ መርጣችሁ ፎንታችሁን ማስገባት ወይም ደግሞ እዚህ ጋር ማድረግ ትችላላችሁ። እንደምትመለከቱት ከ150 በላይ ፎንቶች ያሉት ፋይል ነው ማለት ነው። ለምሳሌ መጀመሪያ ላይ ያለውን ይህን አብነት የሚለውን ከመረጥኩኝ ፎንቱ አውቶማቲካሊ እዚህ ጋር ይገባል። እንደምትመለከቱት አብነት ፎንት ገብቶልኛል። አብነት የሚለውን ስነካው አማርኛ የሚለው እንዴት እንደተቀየረ እዚህ ጋር ማየት ትችላላችሁ። ኖኪያ ፒውር የሚለውን ስነካው ደግሞ እንዴት እንደተቀየረ ማየት ትችላላችሁ ማለት ነው። እዚህ ጋር በቴክስት ስሩ ውስጥ ብቻ ቴምፕሌቶች አሉ። እንደምትመለከቱት በጣም የሚያማምሩ ቴምፕሌቶች አሉ። እንደዚህን ስትነኩ እያንዳንዱ ነገር ወደዚህ ነው የሚቀይርላችሁ። እዚህ ጋር የምትመለከቱት ነገር ነው እዚህ ጋር የሚያደርግላችሁ። በኦንላይን ገንዘብ መስራት የምትፈልጉ ከሆነ እዚህ ጋርም ይሄንን እንደዚህ ማድረግ ትችላላችሁ ማለት ነው። ስለዚህ ለአሁን ይህንን ቮይሱን ሚዩት እናድርገው እንዳይረብሸን ማለት ነው። ስለዚህ እንደምትመለከቱት ፎንቱ እንደዚህ ይሆናል። በዚህ ፎንት ውስጥ ብቻ ደግሞ ሌሎች የምትመለከቷቸው ነገሮች ስታይሎች አሉ፣ ኢፌክቶች አሉ፣ አኒሜሽኖች አሉ፣ በብሎች አሉ። እነዚያን እንደ የቪዲዮ አስፈላጊነት በየቦታው ማስገባት ትችላላችሁ ማለት ነው። እዚህ ጋር ቴክስት የሚለውን ከነካችሁት በኋላ እዚህ ጋር እንግዲህ ሌሎች የሚከፈትላችሁ ነገር አውቶ ካፕሽን፣ ስቲከር እንዲሁም ድራው እና ቴክስት ቴምፕሌት፣ ቴክስት አውዲዮ እንዲሁም ደግሞ አውቶ ሊሪክስ የሚለው ነገሮች ናቸው። አውቶ ካፕሽንስ የሚባለው ቋንቋችሁ እንግሊዝኛ ከሆነ ወይም ደግሞ ካፕከት ሰፖርት ያደረጋቸው ቋንቋዎች ከሆኑ አውቶ ካፕሽንስ የሚለውን ስትነኩት አውቶማቲካሊ ራሱ ካፕሽን ጀነሬት ማድረግ ይችላል። እንዲሁም ራሱን የቻሉ ስታይሎች እንዲሁም ደግሞ አኒሜሽኖች አሉት ማለት ነው። ስለዚህ እንደዚያ መምረጥ ትችላላችሁ። ከዚያም በኋላ ሌላኛው ነገር ስቲከር ነው። ስቲከሩ ስትገቡ በጣም ብዙ ስቲከሮች አሉ። ከፈለጋችሁ ሰርች ማድረግ ትችላላችሁ። ለቪዲዮችሁ ሀሪፍ እንዲሆን የሚያደርጉ በጣም ሀሪፍ የሆኑ ስቲከሮች አሉ። እንዲሁም ደግሞ የሰብስክራይብ በተኖች እንዲሁም ሌሎች ነገሮችን ጀስት ከሌላ ቦታ ማውረድ ሳይጠበቅባችሁ እዚሁ ላይ ያሉትን ነገሮች መጠቀም ትችላላችሁ ማለት ነው። ሌላኛው እዚህ ጋር የምትመለከቱት ነገር በዚሁ በቴክስት ስር እንዳለን ማለት ነው ድሮ የሚል ነው። እዚህ ጋር መሳል የምትፈልጉ ከሆነ ወይም የሚሆን ነገር ማድረግ የምትፈልጉ ከሆነ የምትጠቀሙት ነው ማለት ነው። እንዲሁም ቴክስት ቴምፕሌት፣ ቴክስት ኦዲዮ የሚለውን ነገር እዚያው መመልከት ትችላላችሁ ማለት ነው። ሌላኛው ነገር ደግሞ እዚህ ጋር እንግዲህ ካሉት ውስጥ እዚህ ጋር ቴክስት ጎን እንግዲህ ሌላኛው ኢፌክት ነው። ለቪዲዮዎቻችን የተለያዩ ኢፌክቶች ልንጠቀም እንችላለን። እነዚህ ኢፌክቶች እንግዲህ የቪዲዮ ኢፌክት፣ የቦዲ ኢፌክት እና የፎቶ ኢፌክቶች አሉ። የቪዲዮ ኢፌክት ከሆነ እንግዲህ ቪዲዮችን እንደዚህ ላይክ ስክሪን ሪከርድ ከሆነ ወይንም ደግሞ ሌሎች ነገሮችም ከሆኑ እነዚህን ቪዲዮ ኢፌክት እንጠቀማለን። ቦዲ ኢፌክት ከሆነ ደግሞ የሰው ምስል ካለ እዚህ ላይ እነዚያን ቦዲ ኢፌክቶች ሰውየው ላይ አፕላይ ማድረግ እንችላለን እንደዚህ ማለት ነው። ስለዚህ አሁን እኔ ቪዲዮ ኢፌክት እዚህ ጋር እንደምትመለከቱት እነዚህን ሁላ እዚህ ጋር ያሉትን መጠቀም እንችላለሁ። እንደገና ደግሞ በጣም ብዙ ሰው የሚቸገረው ብለር ማድረግ እዚህ ውስጥ አለ ማለት ነው። የፈለጋችሁትን ነገር ሰርች አድርጋችሁ መጠቀም ትችላላችሁ። ለምሳሌ ብለር እዚህ ጋር አሁን ብለር የቪዲዮ ኢፌክት ነው። እዚህ ጋር ከዚህ በፊት ሲጠቀምበት ስለነበረ ቪዲዮችሁ ለብቻው እንደዚህ ብለር እንዲሆን ማድረግ የምትፈልጉ ከሆነ ላይክ እንደዚህ ማለት ነው በላይ ያደርግላችኋል። የትኛውን ፓርት ነው ብለር ማድረግ የምትፈልጉትም ይላችኋል፣ ያስመርጣችኋል። ብለር ማድረግ ትችላላችሁ ማለት ነው። ይሄው እንደዚህ እንዲሁም ደግሞ የብለሩን ኳሊቲው እንዲሁም ደግሞ ሳይዙን መጨመር መቀነስ ትችላላችሁ ማለት ነው። እዚህ ጋር እንግዲህ ቪዲዮ ኢፌክቶች በጣም ብዙ ቪዲዮ ኢፌክቶች አሉ። እነዚህን መምረጥ ትችላላችሁ። እንዲሁም ቦዲ ኢፌክቶች በጣም ብዙ አሉ። ፎቶ ካላችሁ ደግሞ ፎቶችሁን ማስገባት ትችላላችሁ ማለት ነው። ለቪዲዮችሁ እንግዲህ ደግሞ ሌላኛውና በጣም ወሳኙ ነገር ስትሰሩ ማድረግ ያለባችሁ ነገር ኦቨርሌይ ነው። ኦቨርሌይ ውስጥ ከገባችሁ በኋላ ይሄ ምንድን ነው የሚያደርግላችሁ? ከቪዲዮ ከላይ እዚህ ጋር ማለት ነው የምታስገቧቸው ስቶክ ቪዲዮዎች ሊሆኑ ይችላሉ፣ ቴክስቶች፣ ፎንቶች ሊሆኑ ይችላሉ። ጀስት በቪዲዮ ወይንም ደግሞ በፎቶ መልክ የተዘጋጁ ማለት ነው። በቪዲዮ ወይም ደግሞ በፎቶ መልክ የተዘጋጁ ማለት ነው። ስለዚህ እነዚያን መርጣችሁ ላይክ ስቶክ ቪዲዮዎች ሊሆኑ ይችላሉ መርጣችሁ ማስገባት ትችላላችሁ ማለት ነው። እንዲሁም ለእነሱ ትራንዚሽን ኢፌክቶች እንዲሁም ደግሞ የተለያዩ በጣም ብዙ ሀሪፍ የሆኑ ነገሮች አሏቸው ማለት ነው። እዚህ ጋር እንግዲህ ሌላኛው ዋንደኛው እንዲሁም ደግሞ አስፈላጊው ነገር ከሆኑት ውስጥ እንግዲህ እዚህ ጋር ማለት ነው ብዙ ነገሮች አሉ። ኦቨርላይን አይተናል። እንዲሁም ደግሞ ቪዲዮችሁ የሰዎች ቪዲዮ ካሉት እዚህ ጋር ፊልተር የሚለው ውስጥ ገብታችሁ ከለሩን አጀስት ማድረግ ትችላላችሁ። እንዲሁም ደግሞ አጀስት የሚለው ውስጥ ገብታችሁ የቪዲዮችሁን
እዚህ ጋር ብራይትነስ፣ ኮንትራስት፣ ሳቹሬሽን፣ ብሪሊያንስ፣ ሻርፕን እንዲሁም ደግሞ የተለያዩ ነገሮችን ማስተካከል ትችላላችሁ። እንደዚህ እየነካችሁ መቀነስ፣ መጨመር፣ ማስተካከል ትችላላችሁ ማለት ነው። ይሄ ብዙ ጊዜ የሚጠቅማችሁ እንግዲህ ለምንድን ነው የሰው ቪዲዮዎችን ቀርጻችሁ የምትጠቀሙ ከሆነ እነዚህን መጠቀም ትችላላችሁ። ወይንም ደግሞ እዚህ ጋር ፊልተሮችንና እዚህ ጋር ያሉትን አድጀስቶችን መጠቀም ትችላላችሁ ማለት ነው። ስቲከር እንግዲህ እንዳያችሁት ነው። የተለያዩ ስቲከሮች የራሱን የቻሉ እዚህ በጣም ሀሪፍ የሆኑ ስቲከሮች አሉ። እነሱን መጠቀም ትችላላችሁ ማለት ነው። እዚህ ጋር እንግዲህ ሌላኛው ነገር ደግሞ ኦዲዮ የሚለው ነገር ነው። ይሄ ኦዲዮ የሚለውን እዚህ ጋር ስትነኩት በጣም ብዙ ነገሮች ይመጣሉ። የመጀመሪያው እንግዲህ ኤክስትራክት ማድረግ ነው። ኦዲዮ እንደምታውቁት እንግዲህ ቪዲዮአችሁ ማራኪ እንዲሆን የምታስገቡት በባክግራውንድ እንዲሁም ትራንዚሽን ላይ የምታስገቧቸው ኦዲዮዎች ናቸው። እነዚህ ኦዲዮዎች እንግዲህ በምን ይከፈላሉ? በሳውንድስ እንዲሁም በሳውንድ ኤፍኤክስ ብሎ ይከፍላችኋል። ካፕከት እዚህ ላይ ኤክስትራክት የሚለው መጀመሪያ ላይ ያለው ከቪዲዮችሁ ላይ ውስጥ ካለው ጋላሪያችሁ ውስጥ ላይ ካለው ቪዲዮ ላይ ኤክስትራክት አድርጋችሁ ኦዲዮን ለብቻው ማምጣት ከፈለጋችሁ ይህንን ሜተር ትጠቀማላችሁ። ቀጥታ ወደ ጋላሪያችሁ እንደዚህ ፐርሚሽን ጠይቆ ወደ ጋላሪያችሁ ይወስዳችኋል። ያንን ኦዲዮ ኤክስትራክት ያደርገዋል ማለት ነው። ሌላኛው ነገር ሳውንድስ የሚለው እዚህ ውስጥ እንግዲህ ኮፒራይት ያላቸው እንዲሁም ደግሞ ከኮፒራይት ነፃ የሚሆኑ በጣም ብዙ ሳውንዶች እንዲሁም ደግሞ ቮይሶች አሉ። እነዚያን መጠቀም ትችላላችሁ። በጣም ብዙ ሰው የሚጠቀማቸውና በጣም ብዙ ኤዲተር የሚጠቀምባቸው ነገሮች ደግሞ እነዚህ ሳውንድ ኤፌክትስ የሚባሉ ነገሮች ናቸው። እነዚህ ምንድናቸው? ሞስት ላይ አብዛኞቹ በጣም ሾርት ናቸው። ላይክ እንደ ትራንዚሽኖችን ስንጠቀም የምናስገባቸው ነገሮች ናቸው ማለት ነው። እነዚህ ሳውንድ ኤፌክቶች እንግዲህ እዚህ ውስጥ ገብታችሁ ትሬንዲንግ የሆኑ አሉ። አሁን ላይ በጣም ብዙ የተጠቀማቸው እኔ እንደምታዩት እዚህ ጋር የፕላስ ምልክት ያለባቸው አውርጄ የምጠቀምባቸው ናቸው ማለት ነው። ላይክ እንደዚህ የትራንዚሽኖች ማለት ነው። እዚህ ጋር ትሬንዲንግ አለ፣ ሂቶች አሉ። አብዛኞቹ እንግዲህ አንድ ደቂቃ የማይበልጡ በጣም ሾርት የሆኑ ኤፌክቶች ናቸው። የአንድ ሰከንድ የሁለት ሰከንድ ናቸው። እንዲሁም የአንድ ደቂቃዎችም አሉ ማለት ነው የምትፈልጉ ከሆነ እነዚያም ኢፌክቶች ናቸው ማለት ነው። ሴል አለ እዚህ ጋር ስዊሽስ አለ። ስዊሽ ማለት እንግዲህ ትራንዚሽኖች ናቸው። እነዚህ የምጠቀሟቸው ደግሞ አኒሜሽኖችን ወይም ደግሞ ኦቨርላይ አስገብታቸው አኒሜሽን ስትጠቀሙ የምታስገቧቸው ናቸው ማለት ልክ እንደዚህ እንደምትሰሙት ማለት ነው። ሁሽ ይባላል ማለት ነው ስዊሽ። ከዛ በኋላ የዌቭ የተለያዩ ነገሮች የዲንግ እንዲሁም ደግሞ ሪመምበሪንግ ዊሽ የተለያዩ የሁሽ ሳውንዶች አሉ ማለት ነው። ሌላኛው አስምር የሚለው ውስጥ ደግሞ እንደዚሁ ሌሎች ብዙ ገራሚ የሆኑ ሳውንዶችን እንዲሁም ደግሞ ሳውንድ ኤፌክቶችን ማግኘት ትችላላችሁ። ሁሉንም እዚጋ እየገባችሁ ቼክ ማድረግ ትችላላችሁ ማለት ነው። እንደ ቪዲዮችሁ ይወሰናል ማለት ነው። ሌላኛው እንግዲህ እዚህ ጋር ያለው ነገር ደግሞ ሪካርድ የሚለው ነገር ነው። ይህንን ሪካርድ የሚለውን ነክታችሁ እዚህ ጋር ማለት ነው ራሳችሁ ሪካርድ ማድረግ የምትችሉበት ኦፕሽን ሲሆን እዚህ ጋር ይህንን እንግዲህ ሪካርድ የሚለውን ከነካችሁት ሪካርድ ማድረግ ይጀምራል እዚህ ቪዲዮችሁ ላይ። እናንተም አብራችሁ ኢንሃንስ አድርጋችሁ ድምጻችሁን ሪካርድ ማድረግ ትችላላችሁ። እንዲሁም ደግሞ እዚህ ጋር ከጎን ራሱ ቮይስ ቼንጀር አለው ወይንም ደግሞ የድምፅ መቀየሪያ አለው ማለት ነው። ይሄ ምንድነው የሚጠቅማችሁ? ለምሳሌ ወደ ሮቦቲክ ድምፅ መቀየር የምትፈልጉ ከሆነ ወደ ቻይልዲሽ፣ ወደ ውመን፣ ወደ ማያን፣ ወደ ወንዶች እንዲሁም ደግሞ ወደ ሌላ ነገር ድምፅ መቀየር የምትፈልጉ ከሆነ ይህንን ሮቦቲክ ቼንጅ አድርጋችሁ ቪዲዮችሁን ሪካርድ ወይም ደግሞ ኦዲዮችሁን ሪካርድ ማድረግ ትችላላችሁ ማለት ነው። እዚህ ጋር እንግዲህ ከነዚህ ውስጥ እንግዲህ ሌላኛው ደግሞ ኮፒራይት የሚል አለ። ይህ ኮፒራይት እንግዲህ ራሱ ኮፒራይት መኖር አለመኖሩ እንደዚህ ሲፖስቱ ስፔሻሊ ዩቲዩብ እና ቲክቶክ ላይ ሲለቀቅ ኮፒራይት በጣም ነው የሚያዝባችሁ። እነዚያን ሪቼክ ያደርግላችኋል ማለት ነው። ገብታችሁ እዚህ ጋር ሪቼክ ስታደርጉ ኮፒራይት መኖርና ለመኖሩን ቼክ ያደርግላችኋል ማለት ነው። አሁን እዚህ ጋር እንግዲህ እነዚህ ቤዚክ የሆኑ ነገሮች ናቸው። ቴክስት ኦቨርላይ፣ ካፕሽን፣ ፊልተሮች፣ ስቲከር ሬሽዮ እንደዚሁ እንዳያችሁት ነው። እንዲሁም ደግሞ ባክግራውንዱም በጣም ኢዚ ነው፣ ብለርም አለ። እነዚያ መጠቀም ትችላላችሁ። ስለዚህ አሁን እነዚህን ነገሮች ተጠቅመን እንዴት ነው ኳሊቲ ያለው ነገር ኤዲት የምናደርገው ካላችሁ እንግዲህ የመጀመሪያው ነገር እንግዲህ እዚህ ጋር ምን እናስገባለን? መጀመሪያ ይሄ እዚህ ጋር አላስፈላጊ ፓርቶች ካሉ እንደዚህ ስፕሊት እያደረግን እዚህ ጋር ይሄንን በመንካት ከት ማድረግ እንችላለን ማለት ነው። እንዲሁም ደግሞ እዚህ ጋር ስፕሊት የሚለው ነው ቪዲዮችሁን ከመረጣችሁ በኋላ ስፕሊት ካራችሁት በኋላ እዚች ጋር የፕላስ ደግሞ ይሄ ማይነስ ምልክት ትኖራለች። ይችን እዚህ ጋር ስትነኳት የተለያዩ ትራንዚሽኖችን በዚህኛው በቆረጣችሁት ቪዲዮ እና በዚህኛው ቪዲዮ መካከል ማስገባት የምትፈልጉ ከሆነ ማስገባት ትችላላችሁ። እዚች ማይነስ ምልክቷ እንደዚህ ስትነኳት የተለያዩ ትራንዚሽኖችን እንደዚህ አሁን ለምሳሌ ይሄኛውን እንምረጠው። ከዚያ በኋላ ፕላስ እንበለው። ላይክ ከዚህኛው ትራንዚሽን ወደዚህኛው ሲገባ ላይክ ባክግራውንዱን እዚህ ጋር መመልከት ትችላላችሁ። ይሄንን እዚህ ጋር ልቀንሰው ማለት ነው። ስለዚህ ፕሌይ ስንለው እንደምትመለከቱ ትራንዚሽን እንደዚህ መቀየር የፈለጋችሁትን ማድረግ ትችላላችሁ ማለት ነው። ስለዚህ እዚህ ጋር ከነካም በኋላ ደግሞ ቮሊዩሙን እንዳልኳችሁ አፕዴት ማድረግ ትችላላችሁ። ሌላኛው እዚህ ጋር ያላያችሁት ነገር እንግዲህ አኒሜሽን የሚለው ነገር ነው።
ማለትም እንግዲህ ይሄ የመረጣችሁት ቪዲዮ አኒሜሽኑ በምን ይሆን ወይንም ደግሞ ምን አይነት ምስል ያጫውትላችሁ ነው። ስለዚህ ሌት ሰሌክት ይሄንን እንምረጠውና ምን አይነት አኒሜሽኖች ይኖራሉ። የመጀመሪያው እዚህ ጋር እንግዲህ ኢን የሚል ነው። ሁለተኛው አውት የሚል ሲሆን ሶስተኛው ኮምቦ የሚል አኒሜሽን ነው ያለው። የመጀመሪያው ኢን የሚለው ቪዲዮችሁ ሲገባ ኢንትሮ ላይ ምን ያስገባላችሁ ነው። ይሄኛው ኢንትሮ ማለት ነው። ስለዚህ አሁን ለምሳሌ ስዊንግ በተን የሚለውን ከነካ ነው ቪዲዮችን እንደዚህ ልክ ፕሌይ ስንለው እንደዚህ ትራንዚሽን ያስገባልናል ማለት ነው። ስለዚህ ሌላኛው አኒሜሽን ደግሞ እዚህ ጋር የሚኖሩ አውት የሚለው ነው። ከነዚህ ውስጥ እንግዲህ እዚህ ጋር ከፈለጋችሁ እናንተ ፍጥነቱን ማስተካከል፣ መጨመር፣ መቀነስ ትችላላችሁ ማለት ነው። እንደዚህ ቀስ ብሎ እንዲገባ ፈጠን ብሎ እንዲገባ ማድረግ ትችላላችሁ። አውቶ የሚለው ደግሞ ቪዲዮ ልክ ሲያልቅ በምን መልኩ ይለቅ የሚለው ነው። ለምሳሌ ይሄኛውን እንምረጥና እዚህ ጋር እስኪ እንየው ማለት ነው። እንግዲህ ካፕከት እንደሚታወቀው ኦንላይን ነው የሚሰራው። ስለዚህ ኮኔክሽን ሊያስፈልጋችሁ ይችላል ዳውንሎድ እስከሚያደርግላችሁ ድረስ። ስለዚህ ይሄኛውን መረጥኩት። ከዚያ በኋላ እንደምታዩትም እዚህ ጋር ይቺ የመጀመሪያው የኢንትሮ ነች። እዚች ጋር ያለችው ይቺ ነገር ማለት ነው። ይሄኛው ቀዩ ደግሞ የአውትሮ ነው። ስለዚህ እዚህ ጋር ማመጣጠን ይኖርባቸዋል። ስለዚህ ሲገባ እንደዚህ ገባ፣ ቪዲዮ ሲወጣ ከዚያ በኋላ እንደዚህ ይወጣል ማለት ነው። ስለዚህ ይህንን እዚህ ጋር ስቲከሩን ወደዚህ አድርጌ ላምጣላችሁ። ከዚያ በኋላ ሲወጣ እንደዚህ ይወጣል ማለት ነው። አውትሮ እንደ ቪዲዮችሁ ይወሰናል ማለት ነው። ከዚያም በኋላ እዚህ ጋር እንግዲህ ሌላኛው ደግሞ እዚህ ጋር ማለት ነው አኒሜሽን ውስጥ ኮምቦ የሚለው ነገር ነው። ይሄም ማለት እንግዲህ ኮምቦ እንደዚህ ቪዲዮ መሀል ላይ ያለ ወይንም ደግሞ ራሱ ፕሌይ የሚያደርገው ነገር ነው። ሁለቱንም አቀላቅሎ የያዘ ነገር የመሀል ላይ የሚገባ ነገር ነው። ብዙን ጊዜ ሎንገስት የሆኑ ነገሮች ይኖራሉ ማለት ነው። ስለዚህ አሁን ለምሳሌ ይሄኛውን እንምረጠውና እስኪ ፕሌይን በለው። የመጀመሪያ ኢንትሮ ገባ። ከዚያም በኋላ እንደዚህ ኦፍ ሲያደርግ በጣም ሾርት ስለሆነች ቪዲዮዋ እዚህ ጋር ኢንትሮ ከዚያ በኋላ ይሄኛው ደግሞ ኮምቦ እዚህ ጋር ይኸው እንደዚህ ያጫውታል። ኮምቦ ጨረሰ። ከዚያ በኋላ አውትሮን አጫወተልን ማለት ነው። ስለዚህ ይህንን በዚህ ማድረግ ረዣዥም ቪዲዮዎች ላይ እነዚህን መጠቀም ትችላላችሁ። ከዚያም በኋላ እዚህ ጋር እንግዲህ ኢፌክት ቅድም ያሳየኋችሁ ናቸው። ቪዲዮ፣ ፎቶ እንዲሁም ደግሞ የቦዲ ኢፌክቶች አሉ። እነዚህን ማድረግ ትችላላችሁ። የማትፈልጉት ነገር ከሆነ ይሄኛውን እዚህ ጋር ዲሌት የሚለው ነክታችሁ ዲሌት ስትሉት ይጠፋል ማለት ነው። እዚህ ጋር ካስተዋላችሁ እንግዲህ ዲሌት ስል እዚህ ጋር የነበሩት ነገሮች ጠፉ። እነዚህ ነገሮች የጠፉት ለምንድን ነው? ስለዚህ አንዱ እናድርገውና ይሄው መለስኩት እዚህ ጋር ማለት ነው። አንዱ እናድርገውና እዚህ ጋር የነበሩት ነገሮች ለምንድን ነው የጠፉት ካላችሁኝ፣ እዚህ ጋር ጥያቄ የሚመጣው እዚች ጋር ይቺ ኦን የምትለው ነገር ነች ማለት ነው። ስለዚህ አሁን ይቺ ኦን የምትለው ነገር ምንድን ነች? እዚህ ጋር ከታች ያስገባናቸው ነገሮች ወይም ደግሞ አማርኛ ሰብስክራይብ ምናምን የሚሉት ነገሮች ከዚህ ከላይ ካለው ቪዲዮ ጋር ሊንክ ሆነዋል ማለት ነው። ስለዚህ እዚህ ጋር ይሄኛውን ወደዛ ሙቭ ብናደርገው ብናንቀሳቀሰው አብረው ይንቀሳቀሳሉ፣ ብናጠፋው ይጠፋሉ ማለት ነው። ስለዚህ አሁን እስኪ እናጥፈው። ይሄኛው አማርኛ የሚለው መጥፋት አለበት ማለት ነው። ድሌት ካልኩት እንደምትመለከቱት አማርኛ ምናምን የሚለው ጠፍቷል ማለት ነው። ይሄ እንዳይፈጠርባችሁ ምን ማድረግ ትችላላችሁ? እዚህ ጋር ይቺን ኦን የምትለዋን ነገር ኦፍ እናደርጋታለን። ስለዚህ ቴክስት፣ ስቲከር፣ ኢፌክት እንዲሁም ደግሞ ሌሎች ነገሮች ሙቭ ወይም ደግሞ ዲሌትድ ይሆናሉ ወይም ደግሞ ዲሌትድ አይሆንም የሚለውን ነገር ያሳየናል ማለት ነው። ስለዚህ እስኪ አሁን ኦን ነው። ስለዚህ ኦፍ እናድርገውና ይሄኛውን እናጥፈው ማለት ነው። እንደምታዩት እነዚህ ስቲከሮች እና ቴክስቶች ቁጭ ይላሉ ማለት ነው። ስለዚህ በዚህ መልኩ መጠቀም ትችላላችሁ ማለት ነው። ሌላኛው ነገር ደግሞ ስፒድ ነው። ቪዲዮዋችሁ ምናልባት ፍጥነቱን መጨመር ልትፈልጉ ትችላላችሁ። እንዲሁም ደግሞ መቀነስ ልትፈልጉ ትችላላችሁ። ስለዚህ ሶስት ነገሮች አሉ። የመጀመሪያው ኖርማል የሚል ነው። በጣም ብዙ ሰው የሚጠቀመው እኔም ሁልጊዜ የምጠቀመው ነገር ነው ማለት ነው። ስለዚህ የኛው ኖርማል የሚለውን ነገር አሁን እንደዚህ እዚህ ጋር በማንቀሳቀስ ለምሳሌ 100x ካደረጋችሁት ቪዲዮዋ እንደምትሉ በጣም ሾርት ትሆናለች። እንዲሁም ደግሞ ቪዲዮችሁ በጣም ስሎ እንዲሆንላችሁ ከፈለጋችሁ እዚህ ጋር በማድረግ እዚህ ጋር እስከ 2x ነው እንግዲህ በጣም ስፒድ የሚባለው። የዚህኛውን ቪዲዮ እጥፍ ነው የምታደርጉት። ይሄኛው ደግሞ 5x እጥፍ ነው የምታደርጉት። 10 ጊዜ እጥፍ ነው የምታደርጉት። 100 ጊዜ እጥፍ ነው የምታደርጉት። ስለዚህ እዚህ ጋር ይሄኛውን እናንተ በፈለጋችሁት መልኩ ማድረግ ትችላላችሁ። ጀስት ቪዲዮን እያያችሁ ማለት ነው። ስለዚህ እኔ ጀስት አንድ ላይ አድርጌ መለሳለሁኝ። ሁለተኛው ደግሞ እዚህ ጋር ካርቭ ነው የሚለው። ይህ እንግዲህ በደንብ አድቫንስድ ለሆኑ ኤዲተሮች በተለይ ደግሞ ካስተም መስራት ለሚችሉ ኤዲቲንግ እንዲሁም ደግሞ የተለያዩ ትራንዚሽን አይታችሁ ከሆነ ቲክቶክ ላይ ወይም ደግሞ ሌሎች ነገሮች ላይ እዚህ ጋር የሚጠቀሙት ካስተም ትራንዚሽን አለ ማለት ነው። ይሄ እንግዲህ ምንድን ነው የሚያደርጉት እዚህ ጋር ይሄን ነገር እዚህ ጋር ግባ፣ እዚህ ጋር ሰከንዱን ይመርጡታል። ከዛም በኋላ እዚህ ጋር የሆነ ቦታ ላይ ይፈጥናል፣ የሆነ ቦታ ላይ ይዘገያል፣ የሆነ ቦታ ላይ ይፈጥናል፣ የሆነ ቦታ ላይ እንደዚህ አድርገው በደንብ አድርገው ለሚሰሩ ሰዎች ሀሪፍ ነው ማለት ነው። እንዲሁም ደግሞ እዚህ ጋር የፈለጋችሁትን መምረጥ ትችላላችሁ። የመጀመሪያው በደንብ ስፒድ አፕ ያደርግና ስፒድ ሎው ያደርግና ኖርማል ይሆናል። ከኖርማል ይነሳና ስፒድ አፕ አድርጎ ሎው ይወርድና በጣም ከዛ በኋላ ቀስ እያለ ይመለስና
እንደገና ኖርማል ላይ ይወርዳል ማለት ነው። እነዚህንም መምረጥ ትችላላችሁ። በጣም ብዙ አማራጮች አሉ። እነዚያን መጠቀም ትችላላችሁ ማለት ነው። ከዛም በኋላ የቬሎሲቲ ኢፌክት የሚለው ደግሞ በጣም ብዙ አይጠቀሙም። እንዲሁም ደግሞ ብዙ ጊዜ የካፕከት እንዲሁም ኢንተርኔት ኮኔክሽን በጣም ስለሚፈልግ ብዙ ጊዜ አይጠቀሙም። ሌላ ጊዜ ቪዲዮ እሰራላችኋለሁ። ሌላኛው ነገር ደግሞ እዚህ ጋር እንግዲህ ክሮፕ የሚለው ነገር ነው። ቪዲዮችሁን ከመረጣችሁ በኋላ አሁን ለምሳሌ የሚከፈቱላችሁ ነገሮች ናቸው። ክሮፕ የሚለው ደግሞ ይህን ቪዲዮችሁን በምን መልኩ እንደዚህ መቆራረጥ ትችላላችሁ። አሁን እዚህ ጋር እንግዲህ ከስተም ላይ ነው ያለሁት፣ ማለትም እንደፈለግኩት ፍሪሊ ሙቭ ማድረግ እችላለሁ ማለት ነው። እዚህ ጋር እንግዲህ የተለያዩ አማራጮች አሉ። ለምሳሌ 9:11 ካላችሁት ጀስት ይሄ ቪዲዮ በ9:16 ብቻ ነው እንደዚህ ማንቀሳቀስ አይቻልም። 9:16 ብቻ ነው የሚሆነው ማለት ነው። እንደፈለጋችሁ አድርጋችሁ ታደርጉት። 16 በ9 ያለ የተለያዩ ነገሮች አሉ። ከፈለጋችሁ እናንተ ጀስት ከስተም ላይ አድርጋችሁ መጠቀም ትችላላችሁ ማለት ነው። ይሄ ክሮፕ ነው ማለት ነው። ቪዲዮችሁ ይሄኛውን ኦቨርሌይ ላይ ወይም ደግሞ ፕላስ ብላችሁ ከምታስገቡት እዚች ከይችው ዱፕሊኬት የምትለዋን ነክታችሁ ዱፕሊኬት ማድረግ ትችላላችሁ። እንዲሁም ደግሞ ይሄኛውን ቪዲዮ በስህተት እዚህ ጋር ሚዲያ ላይ ያስገብታችሁት ወይ ደግሞ ሜን ትራክ ላይ ያስገብታችሁት ከሆነ ወደ ኦቨርሌይ ወደ ታች ማውረድ የምትፈልጉ ከሆነ እዚች ጋር ይኸው ኦቨርሌይ የምትለዋን ስትነኳት ወደ ኦቨርሌይ ይመጣል። ስለዚህ ቦታውን እንደዚህ አድርጋችሁ ወደ ፈለጋችሁት ጋር በማስተካከል እንደዚህ ማሻሻል ትችላላችሁ። ከዚያም በኋላ ሁለቱም ቪዲዮዎች እንደዚህ ማየት ትችላላችሁ ማለት ነው። ስለዚህ ይሄኛው ሜን ትራክ ነው፣ ከላይ ያለው ሜን ትራክ ነው። ይሄኛው ደግሞ እዚህ ጋር ያለው ኦቨርሌይ ነው ማለት ነው። በመያዣቸውም እንደዚህ መለየት ትችላላችሁ። ሜን ትራኩ እንደምትመለከቱት ምንም አይነት ነገር የለውም። ኦቨርሌይ ደግሞ ሲሆን እንደዚህ እንደፈለጋችሁ ማዞር ምን ማድረግ ትችላላችሁ። ይሄኛውንም እንደፈለጋችሁ ማድረግ ትችላላችሁ። እሱን የምታደርጉት ደግሞ እዚህ አድጀስት የሚለው ውስጥ ትገቡና እዚህ ውስጥ ሳይሆን ወደዚህ ጋር ተመልሳችሁ ማለት ነው ትራንስፎርም የሚል ነገር ትፈልጋላችሁ። ይኸው እዚህ ጋር ትራንስፎርም የሚለው ውስጥ ገብታችሁ ከፈለጋችሁ ሮቴት ማድረግ ትችላላችሁ እንደዚህ ቪዲዮን ማለት ነው ወደምትፈልጉት ሳይዝ። ከፈለጋችሁ ሚሬር ማድረግ ትችላላችሁ። ከፈለጋችሁ ደግሞ እዚህ አድቫንስድ ውስጥ ገብታችሁ እንደዚህ ወደ ጎን ወደም ትክክለኛ ኤግዛክት ቦታ ለማግኘት ከፈለጋችሁ፣ እንዲሁም ዙም እንዲያደርግላችሁ ማድረግ ከፈለጋችሁ፣ እንዲሁም ሮቴት ማድረግ በዚህ መልኩ ትችላላችሁ ማለት ነው። ስለዚህ እነዚህ ውስጥ መጠቀም ትችላላችሁ ማለት ነው ትራንስፎርም የሚለው ውስጥ። ሌላኛውና በጣም ብዙ ሰው ደግሞ የሚጠቀመው እንዲሁም ደግሞ መጠቀም ያለባችሁ ነገር ሪሙቭ ባክግራውንድ የሚለው ነገር ነው። ምናልባት እንግዲህ የተለያዩ ቪዲዮዎችን ከካፕከት እንዲሁም ደግሞ ከተለያየ ቦታ ላይ አምታችሁ ልትጠቀሙ ትችላላችሁ። ለምሳሌ አሁን እንግዲህ እዚህ ላይብራሪ ላይ ልግባና የሆነ አንድ ግሪን ስክሪን ቪዲዮ ዳውንሎድ አድርገን እናስገባ። ይሄንን አሁን ለምሳሌ ስለዚህ የኛውን አሁን ባክግራውንዱ አረንጓዴ ነው። እዚህ ቪዲዮ ላይ ደግሞ እስከነ አረንጓዴው አይገባም። ሶ ባክግራውንዱን ለማጥፋት ምንድን ነው የምንጠቀመው? መጀመሪያ ቪዲዮውን ሰሌክት ታደርጋላችሁ። ከዚያም ወደ ጎን እንደዚህ ስትመጡ እዚህ ጋር ማለት ነው ሪሙቭ ባክግራውንድ የሚል ነገር ወይም ሪሙቭ ቢጂ የሚል ነገር ታገኛላችሁ። ሶ ይሄንን እናከዋለን። ከዚያስ አውቶ ሪሙቫል፣ ከስተም ሪሙቫል እንዲሁም ደግሞ ክሮማኪ የሚል ነገር አለ። አውቶ ሪሙቫል የሚለው ነገር ራሱ መርጦ እንዲያጠፋላችሁ ከፈለጋችሁ ነው። ከስተም ሪሙቫል ከሆነ እናንተ መርጣችሁ እንድታጠፉ ከፈለጋችሁ ነው። ይህ አውቶ ሪሙቫል ራሱ ነው የሚያጠፋላችሁ። ክሮማኪ ከሆነ ደግሞ ሰሌክት ያደረጋችሁት ቀለም እንዲጠፋ ከፈለጋችሁ፣ ለምሳሌ አሁን ክሮማኪ ነካው። ከዛ በኋላ አሁን እዚህ ጋር ቀለም መምረጥ አለብኝ። ስለዚህ ሂጄን እዚህ ጋር አምጥቼ እንደዚህ ሳድርገው እንደምትመለከቱት ሙሉ አረንጓዴ ቀለም መርጧል ማለት ነው። ስለዚህ አሁን እንግዲህ የላይክ ምልክቷ ይቺውና እዚች ጋር ነው ያለችው። ሶ የላይክ ምልክቷ በደንብ ሀሪፍ መሆኗን ለማረጋገጥ እዚህ ጋር ገብቼ እንደዚህ በደንብ ኢንተንሲቲውን መቀነስ ይኖርብኛል። ሻዶውን ማስተካከል ይኖርብኛል። አለበለዚያ እንደዚህ ካደረግኩት የሆነ አስቀያሚ ነገር ሊሆን ይችላል ማለት ነው። ከዚያም በዚህ መልኩ ማድረግ ትችላላችሁ ማለት ነው። እና የምታስገቧቸው ቪዲዮዎችን በደንብ በጥንቃቄ ክሮማኪ ከት እያደረጋችሁ እንዲሁም ባክግራውንዱን ሪሙቭ እያደረጋችሁ ማስገባት ይኖርባችኋል ማለት ነው። ስለዚህ በደንብ ጥንቃቄ ያስፈልጋል ማለት ነው። ከዚያም በኋላ እንግዲህ ስቲል አሁንም ኦቨር ላይ እዚሁ ሜን ትራክ ላይ ነው ያለነው። ስለዚህ ወደ ጎን ስክሮል አድርገናል። ሪሙቭ ባክግራውንድ የሚለው ነገር አይተናል። ሪተች የሚለው ይሄ ሰው ቪዲዮ የምትጠቀሙ ከሆነ እያንዳንዱ ፊታቸውን ቦዲያቸውን ማስተካከል የምትፈልጉ ከሆነ ብቻ ይህንን ነገር የምትጠቀሙት። ሌላኛው ነገር እንግዲህ እዚህ ጋር ካፓሲቲ ኦፓሲቲ የሚል ነገር አለ። ይሄኛው እንግዲህ ከለሩ እንደ ካፓሲቲ ነው። ምን ያህል ይሆንላችሁ መደብዘዝ እና አለመደብዘዙን
የምትወስኑበት ነው ማለት ነው። ከዛም በኋላ እዚህ ጋር ሌሎች ነገሮች አሉ። አውቶ ሪፍሬም፣ ስቴብላይዝ የሚለው ቪዲዮችሁ ስክሪን በካሜራ የተቀረጹ የሰዎች ቪዲዮዎች ከሆኑ ስቴቢላይዝ መሆን አለባቸው። እዚህ ውስጥ ገብታችሁ ቪዲዮችን በደንብ ክሮፕ እያደረገ ራሱ ስቴቢላይዝ የምታደርጉበት ነው ማለት ነው። ከዚህም በኋላ ምናልባት ደግሞ አሁን እንግዲህ ሪከርድ ያደረጋችሁት ድምፅ ወይንም ደግሞ የቀዳችሁት ኦዲዮ ላይመቻችሁ ይችላል። ያንን ደግሞ ባክግራውንዱን ለማስተካከል እዚህ ጋር ሪዲዩስ ኖይዝ የሚለውን መርጣችሁ ይህንን እዚህ ጋር ኦን አድርጋችሁ መምረጥ ትችላላችሁ። ኖይስን በሁለት መልኩ ማስተካከል ትችላላችሁ። የመጀመሪያው ሪዲዩስ ኖይዝ የሚለው ሲሆን ሁለተኛው ደግሞ ኢንሃንስ ቮይስ የሚለው ነው። ድምፁን ኢንሃንስ ያደርግላችኋል። ኖይዝ ክሊን አፑንም እዚህ ጋር መምረጥ ትችላላችሁ። እኔ የምመክራችሁ ኢንሃንስ የሚለውን ነገር እዚህ ጋር መምረጥ ይሆናል ማለት ነው። ሌላኛው ሪከርድ ያደረጋችሁት ይሄንን እዚህ ጋር ያለው ወይንም ደግሞ እዚህ ጋር ያለው ይሄኛው ድምፁ ወደ ሌላ መቀየር የምትፈልጉ ከሆነ እዚች ጋር ከታች ያለችውን ኦዲዮ ኢፌክት መርጣችሁ እዚህ ጋር የተለያዩ ኦዲዮ ኢፌክቶች እንዲሁም ቮይስ ካራክተሮች አሉ። ላይክ ዲፕ እንዲሆን፣ ስዊት እንዲሆን፣ ኢነርጄቲክ፣ ትራምብል፣ ቢግ ሃውስ፣ ኤሌክትሮኒክ በጣም ብዙ ቮይስ ፊልተሮች አሉ። እነዚህ አሁን ለምሳሌ እነዚህን መጠቀም ትችላላችሁ። እንዲህ ነው የቮይስ ካራክተሮች አሉ። ለምሳሌ አሁን ይሄ ቺፕማንክ የሚለው እንደ አሻንጉሊት እንደ ህፃን እንዲያወራላችሁ ከፈለጋችሁ ስኩራል ይላል። ይሄኛውም ደግሞ እንደዚህ የሆነ እንስሳት ነገር ነው። እንደዚያ እንዲያወራላችሁ እንደ ኪዩን እንዲያወራላችሁ ከፈለጋችሁ ነው። ከዚያም በኋላ እዚህ ጋር እንግዲህ የተለያዩ ነገሮች አሉ። እነዚያንም እየመረጣችሁ ሁሉንም ነገር ቼክ ማድረግ ትችላላችሁ ማለት ነው። ከዚያም በኋላ ቪዲዮዋችሁን ሪቨርስ ማድረግ የምትፈልጉ ከሆነም ይችን እዚች ጋር ሪቨርስ የምትለውን ነክታችሁ መምረጥ ትችላላችሁ ማለት ነው። ይሄኛው እዚህ ጋር ማስክ የሚለው ነገር ማስክ የሚለውን መርጣችሁ እዚህ ጋር ብዙ ነገሮች ይከፈታሉ። ቪዲዮዋችሁን ላይክ እንደ ክሮፕ ሆኖ ግን ይሄ በደንብ ስፔሻላይዝድ የሆነ ነገር ነው። ሆሪዞንታል ለምሳሌ ያለ ነው እዚህ ዋናው ፔጃችን ላይ ነው ማለት ነው። ስለዚህ ቪዲዮ እዚህ ጋር ልቀንስለት ማለት ነው። ይሄኛውን ድሌት አድርገው ይሄኛውንም ድሌት አድርገውና ይሄኛውን በደንብ እዚህ ጋር እንዲታያችሁ ጠጋ ላድርግላችሁ ማለት ነው። ከዚያም በኋላ የማስክ ስራውን እንመልከት ማለት ነው። አሁን መጀመሪያ ከት አድርጉት ሆሪዞንታል ነው። ስለዚህ ሆሪዞንታል እንደዚህ ከት ማድረግ ይችላለሁ ማለት ነው ቪዲዮውን ፕሪሳይስሊ። እንዲሁም ከዚያም በኋላ የተወሰደ ፌዘር ወይንም ደግሞ ሻዶ ነገር መጨመር ትችላላችሁ ማለት ነው። ሚረር የሚለውን ከመረጣችሁት ደግሞ እንደዚህ መሀል ላይ ይከፍልላችሁና እንደዚህ እያስተካከላችሁ ፌዘር ከዳርና ከዳር ያስገባላችኋል። ሰርክል ካደረጋችሁት እንደዚህ የተለያዩ ነገሮች ስታስገባውን ይችን በትራንዚሽን መልኩ ልትጠቀሟት ትችላላችሁ። ሬክታንግል ከሆነ ለምሳሌ ይህንን አሁን ስልኩን እንዲያምር ማድረግ ከፈለግን እንደዚህ እንመርጥና እዚህ አርጅስት የሚለው ውስጥ ትገባላችሁ። ከዚያም በዚህ ማስተካከል የምትችሏቸው ነገሮች አሉ። የመጀመሪያው ፖዚሽን ነው። ኤክስ አክሲስ እንዲሁም ደግሞ ዋይ አክሲስ አለ። ወደ ጎንና ወደ ጎን ማስተካከል ትችላላችሁ። ሳይዙ ምን ይሆንላችሁ እንደዚህ ጥበብ ይነስ እዚህ ጋር ትመርጣላችሁ። ከዛ በኋላ ፌዘሩ እንዴት ይሆን ማለትም መጨረሻ ላይ ከዚህ ከላይ ያለው ወይም ደግሞ እዚህ ጋር ያለው ነገር የምትወስኑበት ነው። ራውንድ ኮርነር የሚባለው ደግሞ ልክ እንደ ሬዲየስ ሆኖ እንደዚህ የምታስተካክሉበት ነው። የሆነ ሀሪፍ ነገር የምታገኙበት ይሆናል ማለት ነው። ስለዚህ ላይክ ቪዲዮ እንደዚህ ስታደርጉ ይሄ እዚህ ጋር ያለው የሆነ ሀሪፍ ነገር ታያላችሁ ማለት ነው። ስለዚህ እዚህ ጋር እንግዲህ ይሄኛው ፍሪዝ የሚለው ይሄን አንድ ጊዜ ስትነኩት እዚህ ጋር ፍሪዝ አድርጎ ይችን የ3 ሰከንድ ፒክቸር ብቻ ፍሪዝ ያደርግላችኋል ማለት ይችን የ3 ሰከንድ ብቻ ማለት ነው። ሌላኛውን ነገር ያጠፋዋል። ምናልባት ቪዲዮአችሁን ማርዘም የምትፈልጉ ከሆነ ይሄንን መጠቀም ትችላላችሁ። ወይም ፎቶችሁ ወይም ደግሞ እዚህ ጋር የሆነ ፓርት ላይ ፎቶ እዚህ ጋር እንዲቆይላችሁ የምትፈልጉ ከሆነ ፍሪዝን መጠቀም ትችላላችሁ ማለት ነው። ሪቨርስ እንግዲህ እንደነገርኳችሁ ነው። ይሄኛው ሊንክ የሚለው ደግሞ ሊንክ የምታደርጉት እዚህ ጋር ቅድም እንዳየ ነው ማለት ነው። ይቺ ኦን እና ኦፍ እዚህ ጋር አለች ማለት ነው። ይችንም እዚህ ጋር ገብታችሁ ሊንኩን ኦን እና ኦፍ ማድረግ ትችላላችሁ ማለት ነው። ሌላኛው የምናየው ነገር እንግዲህ እዚህ ጋር የሜን ትራኩ ይሄን ይመስላል። የተለያዩ ነገሮች አሉ እዚህ ጋር ሪላይት እንዲሁም ሞሽን ብለር የሚሉ ነገሮች እነዚህ ብዙ ጊዜ የምንጠቀማቸው ሰዎች ላይ ወይም ደግሞ በካሜራ ሪካርድ የተደረጉ የሰው ቪዲዮዎች ላይ ነው ማለት ነው። ስለዚህ እነሱን ዛሬ አናይም ማለት ነው። አሁን እንግዲህ ሌላኛው የማሳያችሁ ነገር ደግሞ ይህንን እዚህ ጋር ስንነካው እዚህ ጋር ከሚከፈቱት ነገሮች ውስጥ አንደኛው እዚች ጋር ይች የምትመለከቷት ምልክት ይችን ይሆናል ማለት ነው። ምናልባት ጥቅሟ ላይገባችሁ ይችላል፣ ግን በጣም ሀሪፍ ጥቅም ነው ያላት። ምናልባትም አኒሜሽን የምትሰሩ ካላችሁ ወይም ደግሞ ሞሽን ነገር የምትሰሩ ካላችሁ ይቺ ነገር በጣም ትጠቅማችኋለች። ይቺ ለምንድን ነው የምጠቅመው? እንግዲህ እዚህ ጋር እንደምትመለከቱት ፕላስ ስላት እዚህ ጋር ያለው ነገር ከፈተች። ከዚያም በኋላ እዚህ ጋርም ፕላስ አልኳት። ምንድን ነው ጥቅሟ? እስኪ አሁን ለምሳሌ እዚህ ጋር ፕላስ ብያለሁኝ። እዚህ ጋር ይሄንን እንደዚህ ላንቀሳቅሰው። ኦኬ፣ እዚህ ጋር እንደምትመለከቱት የሆነ ነገር በለ። እስኪ ቪዲዮን ፕሌይን ብለው እንደምትመለከት እንደዚህ ያንቀሳቅሳል። የሆነ አኒሜሽን ነገር አየን ማለት ነው። ኦኬ፣ ስለዚህ እንደዚህ የሚያደርገው ኦኬ፣ ስለዚህ ወደዚህ ልመልሰው ማለት ነው። ኦኬ፣ ወደዚህ ላደርገው እስቲ። ኦኬ፣ እስኪ ፕሌይ በል። እዚህ ጋር መጣ፣ ከዚያም ወደዚህ ተመለሰ። ስለዚህ አኒሜሽን በዚህ መልኩ መስራት ትችላላችሁ ማለት ነው። እንደዚህ ያንቀሳቀሳችሁ እንደዚህ ታደርጋላችሁ።
ከፈለጋችሁ ሳይዙን ታሳንሱታላችሁ፣ ከፈለጋችሁ እንዲያርጋችሁ እዚህ ጋር ታተልቁታላችሁ፣ ከፈለጋችሁ እንዲያርጋችሁ ማስተካከል ትችላላችሁ። ሶ ሌትስ ፕሌይ እስቲ። መጀመሪያ ወደ ላይ ይሄዳል፣ ከዚያም እዚህ ይመጣል፣ ከዚያ እዛ ጋር ይሄዳል፣ ሳይዙ ያንሳል፣ ከዚያ በኋላ ወደዚህ ይመጣል፣ ይተልቃል። እንደዚህ ያደርጋችሁ የተለያዩ ገራሚ የሆኑ አኒሜሽኖችን በዚህ መልኩ መስራት ትችላላችሁ። ማጥፋት ከፈለጋችሁ ይችን እዚህ ቦታው ላይ ያደርጋችሁ ማይነስ 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 እያደረጋችሁ እንደዚህ ማጥፋት ትችላላችሁ። ይችንም ማይነስ ማይነስ እያደረግን እንደዚህ እናጠፋቸዋለን ማለት ነው። ስለዚህ የሜን ትራክ ፐርፐዞቹ አብዛኞቹ ፐርፐዞች ይህንን ይመስላሉ ማለት ነው። እንግዲህ ኦቨር ላይ ደግሞ አድ የምታደርጉ ከሆነ ከዚሁ ከት እናድርግና ሌትስ አድ ኦቨር ላይ ወይንም ደግሞ ሌላም ቪዲዮ ካላችሁ በዚህ ኦቨር ላይ የሚለውን ነክታችሁ ይህንን ማስገባት ትችላላችሁ ከጋለሪ ማለት ነው። ስለዚህ እኔ ጋለሪ መሄድ አይጠበቅብኝም። ከፈለጋችሁ ግን አድ ኦቨር ላይ ከዚያም በኋላ እዚህ ጋር የሚመጡላችሁ ቪዲዮዎች ውስጥ እንደዚህ አድርጋችሁ አድ ማድረግ ትችላላችሁ። ዛት ሴም ነው ማለት ነው። ስለዚህ ከጋላሪያችሁ ካስፈለጋችሁ ብቻ ነው በዚያ መልኩ መሄድ የምትችሉት። ስለዚህ ኦቨር ላይ የሚለውን ስነካው ደግሞ የተለየ ነገር አይመጣም ብዙም ከዛው ከሚንትራው ጋር ተመሳሳይ ነው። ስለዚህም ጋርም አኒሜሽኖች አሉ፣ ስፒድ አለ፣ ቢቶች አሉ። ምናልባት እዚህ ጋር የገባው ቢት አሁን ከድምጻችሁ ጋር የሚሄድ ነው። ይሄን የምታስገቧቸው ከኦዲዮችሁ ላይ የምታስገቡት ነገር ነው። ራሱ ጀነሬት እንዲያደርግላችሁ ከፈለጋችሁ ማድረግ ትችላላችሁ ማለት ነው። ከዚያም ይሄ ነገር ዱፕሊኬት ማድረግ ከፈለጋችሁ እንደዚህ ዱፕሊኬት ማድረግ ትችላላችሁ። እኔ ስለማልፈልገው ይሄንን ዱፕሊኬቱን ለአሁን ድሌት አድርገዋለሁ ማለት ነው። ስለዚህ እንደዚህ ያጠፋልኛል ማለት ነው። ከዚያም በኋላ ከዱፕሊኬት ላይ ሌሎች ነገሮች አሉ። እነዚህም ሪፕሌስ፣ ይሄንን በሌላ መተካት ከፈለጋችሁ ሪፕሌስ፣ ወደ ሜን ትራክ ወደ ላይኛው መውጣት ከፈለጋችሁ ሜን ትራክ ላይ፣ እንዲሁም ደግሞ እዚህ ጋር አጀስቴት ላይ ፊልተሮች እንዲሆኑ ሳቹሬሽን እና ሻርፕነስ መጨመር የምትፈልጉ ከሆነ እነዚህ አብዛኞቻችሁ የታዩ ነገሮች ናቸው ማለት ነው። ስለዚህ ሌላ የምናየው ነገር እንግዲህ እዚህ ጋር ካሉት ነገሮች ውስጥ ምናልባት አሁን የተለያዩ ቪዲዮዎችን ስትሰሩ የእንግሊዝኛ ቪዲዮዎች የምትሰሩ ሰዎች ትኖራላችሁ። ለእናንተ ደግሞ በጣም የሚያስፈልጋችሁ ነገር እዚህ ጋር ያለው ይሄ ካፕሽንስ የሚለው ነገር ነው። ይሄ ካፕሽን እንግዲህ የሚጠቅማችሁ ለምንድን ነው? ከላይ ያለው ተናጋሪ እንግሊዝኛ ከሆነ በተለይ እዚህ ጋር ራሱ ጀነሬት እያደረገ ካፕሽኖችን ያስገባላችኋል። በተለይ እቺ አውቶ ካፕሽን የምትለው ነገር ራሷ ጀነሬት ታደርጋለች። እኔ የዚህም ቪዲዮ ቮሊዩም ኦፍ ስላደረግኩት ነው ማለት ነው። ካለበለዚያ ደግሞ የራሳችሁም ካፕሽን ካላችሁ ማስገባት ትችላላችሁ። እንዲሁም ደግሞ ገራሚ የሆኑ እዚህ ጋር የካፕሽን ቴምፕሌቶች አሉ፣ በጣም የሚያማምሩ ማለት ነው። እንደምትመለከቷቸው እነዚህ ካፕሽኖች በእያንዳንዱ ቪዲዮ ላይ የምንመለከታቸው ካፕሽኖች ናቸው ማለት ነው። እነዚያን እንግዲህ መጠቀም ትችላላችሁ ማለት ነው። ስለዚህ ቪዲዮአችሁን በአሪፍ መልኩ ከሰራችሁ በኋላ የሚቀረው ቀጣዩ ነገር ይህንን እዚህ ጋር ማስተካከል ይሆናል ማለት ነው። ይህንም ታስተካክሉት እንግዲህ ደግሞ ቪዲዮአችሁን በደንብ ማየት አለባችሁ። ስለዚህ ቪዲዮአችሁን በደንብ ለማየት ደግሞ እዚች ጋር ይችን ሰፋ ማድረጊያዋን ይችን ነክታችሁ እዚህ ጋር ማለት ነው እንደዚህ በደንብ ዙም አድርጋችሁ መመልከት ይኖርባችኋል። ከዛም ቪዲዮአችሁ አሪፍ መሆኑን ካረጋገጣችሁ በኋላ ወይም ደግሞ ቆንጆ መሆኑን ካረጋገጣችሁ በኋላ እዚህ ጋር መታችሁ ይቺ 1080 የምትለዋን ይችን ትነካላችሁ። ከዛም በኋላ ቪዲዮአችሁ 1080 በ30 ከዛም በኋላ ቢትሬቱ እዚህ ጋር ማለት ነው 12 ላይ መሆኑን አረጋግጡ። ከጊዜ በኋላ እንግዲህ ቱኬ ሰፖርት የሚያደርግ ፕሌየር ሲኖር ወደ ቱኬ ከፍ ታደርጉታላችሁ። ለአሁን በ1080 ፕላስ በ30 ይበቃል ማለት ነው። ከዚያም በኋላ በዚህ ያደርጋችሁ ኤክስፖርት ማድረግ ይሆናል ማለት ነው። ስለዚህ እንግዲህ ማንኛውም ጥያቄ ካላችሁ ኮሜንት ላይ አሳውቁኝ። ስለ ካፕከት ያለ ነገር ይመስላል በጣም ቤዚክ ነገር ነው ያሳየዋችሁ። ሌላ የምትፈልጓቸው ነገሮች ካሉ ደግሞ ኮሜንት ላይ አሳውቁኝ ማለት ነው። ቻው